ዛሬ ሰነድ አልባ ይዞታዎች ለህዝብ ጥቅም ሲባል በመንግስት አማካኝነት ሲለቀቁ እንዲሁም ለሌላ ሶስተኛ ወገን ተላልፈው ሲሰጡ የሰነድ አልባ ባለ ይዞታው ከመንግስት ካሳ እንዲሁም ደግሞ በሰነድ አልባ ይዞታዎች ላይ ለተፈሩ ቤት እንዲሁም ሌሎቹ ቋሚ ተክሎች ንብረቶች ይህ ባለ ይዞታ ከመንግስት የዋጋ ግምት መጠየቅ ይችላል ወይስ አይችልም የሚለውን አወዛጋቢ ነጥብ ዛሬ በዝርዝር አንድ በአንድ የምነግራችሁ ነው የሚሆነው። እስከ ፕሮግራም ፍጻሜ ድረስ እንድትከታተሉ እጋብዛለሁ። ሰላም ክቡራትና ክቡራን የቻናሌ ቤተሰቦች እንዴት ናችሁ? ዛሬ እጅግ ጠቃሚ በሆነ የህግ ምክርና ትንታኔ ወደ እናንተ ተመልሻለሁ። ብዙ ጊዜ አወዛጋቢ ከሆኑ ጉዳዮች ውስጥ አንዱ መንግስት ለህዝብ ጥቅም ሲባል የግለሰቦቹን ይዞታ በሚያስለቅቅበት ሰዓት የካሳ ጉዳይ እንዲሁም ደግሞ በይዞታው ላይ ለተፈሩ ቤት እንዲሁም ቋሚ ተክሎች ሀብት ንብረቶች ላይ የዋጋ ግምት መጠየቅ አለመጠየቅ ላይ ነው ማለት ነው። እንግዲህ ክቡራትና ክቡራን የቻናል ቤተሰቦች መንግስት በተለያየ ጊዜ ግለሰቦቹን ለህዝብ ጥቅም ሲባል መሬታቸውን ያስለቅቃል። በመሬታቸው ላይ ደግሞ ላፈሩት ሀብት ንብረት የዋጋ ግምት ይከፍላል። ለመሬቱም ደግሞ ካሳ ይከፍላል። እንዲሁም ደግሞ ትክ ቦታ የመስጠት ግዴታም እንዳለበት በህገ መንግስቱ ጭምር የተቀመጠ ጉዳይ ነው። ነገር ግን አከራካሪው ነጥብ ምንድነው? የሰነድ አልባ ይዞታዎች መንግስት ለህዝብ ጥቅም ሲባል ሲያስለቅቅ ወይም ደግሞ ለሌላ መሬት ለሌላቸው ለሶስተኛ ወገኖች አሳልፎ ሲሰጥ የሰነድ አልባ ባለ ይዞታዎች ከመንግስት ለዚህ ሰነድ አልባ ይዞታ ካሳ መጠየቅ ይችላሉ ወይስ አይችሉም? እንዲሁም ደግሞ በዚህ የሰነድ አልባ ይዞታ ላይ ለተፈሩ ቋሚ ተክሎች፣ ቤቶች፣ ሀብት ንብረቶች ሁሉ የዋጋ ግምት መጠየቅ ይችላሉ ወይስ አይችሉም የሚለው አወዛጋቢና በማህበረሰቡ ዘንድ ሁሉ ጊዜ ጥያቄ የሚፈጥር ጉዳይ ነው። እንግዲህ ወደ ቻናሌ ቤተሰቦች ይሄን አንድ በአንድ ከፌደራል ጠቅላይ ፍርድ ቤት የሰበር ሰሚ ውሳኔዎች ጋር በማገናዘብ የምነግራችሁ ነው የሚሆነው። ለዚህ አስተማሪ ቻናል እስካሁን ድረስ ሳብስክራይብ ያላደረጋችሁ ሰዎች ካላችሁ ሳብስክራይብ በማድረግ ተቀላቀሉ። እስከ መጨረሻው ድረስ እንድትከታተሉ በድጋሜ እጋብዛለሁ። እንግዲህ ወደ ቻናሌ ቤተሰቦች የፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በተለያዩ መዛግብት ላይ ከ5 ባላነሱ ዳኞች የሚሰጣቸው ውሳኔዎች በሁሉም የፌደራል የሚሆን የክልል ፍርድ ቤቶች ላይ አስገዳጅነት ኖሮት እንደሚፈጸም ተፈጻሚነት እንዳለው ይታወቃል። በመሆኑም የፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰበር መዝገብ ቁጥር 198400 ላይ ይሄን ጥያቄ ግልጽ በሆነ መንገድ ምላሽ ሰጥቶት እናገኘዋለን። ውሳኔው ምንድነው የሚለውን ከመጀመሪያው ጀምረን አብረን የምናየው ይሆናል ማለት ነው። እንግዲህ ውድ ቻናል ቤተሰቦች የዚህ ጉዳይ ተከራካሪ ወገኖች አመልካች ግለሰብ ሲሆን ተጠሪ ደግሞ የመንግስት መስሪያ ቤት የገንቢ ከተማ ማዘጋጃ ቤት ነው። እንግዲህ ክርክሩ የተጀመረው በኦሮሚያ ብሔራዊ ክልላዊ መንግስት በጅማ ዞን ጎማ ወረዳ ፍርድ ቤት ነው። እንግዲህ በስር ፍርድ ቤት ወይም ደግሞ በወረዳ ፍርድ ቤት በተደረገው ክርክር ያሁን አመልካች ከሳሽ እንዲሁም ደግሞ ያሁን ተጠሪ ተከሳሽ በመሆን ተከራክረዋል። እንዲሁም ደግሞ ያው መሬቱ ተላልፎ የተሰጠው ሶስተኛ ወገንም ጣልቃ ገብ በመሆን ተከራክረዋል ማለት ነው። እንግዲህ ባጭሩ የጉዳዩ አመጣጥ በመናይበት ሰዓት ክሱ ምን ይመስላል የሚለውን ስናይ በህጋዊ መንገድ የያዝኩትን በማለት የተለያዩ የቡና ችግኝ ተክሎችን፣ የባህር ዛፍ ተክሎችን ግምት ሀብት ንብረት ግምታቸውን በመዘርዘር ወደ 3830 ብር እንዲከፈለኝ እንዲሁም ደግሞ በይዞታቸው ላይ የፈጠረው ተጠሪ በይዞታቸው ላይ የፈጠረው ሁከት እንዲወገድ ይወሰንላቸው ዘንድ ዳኝነት መጠየቃቸውን የሚያሳይ ነው ማለት ነው። እንግዲህ አሁን ተጠሪ በሰጠው መልስ ለክርክሩ ምክንያት የሆነው መሬት በከተማው አስተዳደርም ሆነ በአመልካች ቁጥጥር ስር አለመሆኑን መሬቱ ሳይት ፕላን ወጥቶለት በህጋዊ መንገድ ለሌሎች ሰዎች የተሰጠና አመልካች መብት ሳይኖራቸው ክስ ያቀረቡ መሆኑን በመግለጽ በፍትሐ ብሔር ስነ ስርዓት ህግ ቁጥር 33 ንዑስ አንቀጽ 2 መሰረት ክሱ ውድቅ ሊደረግ ይገባል በማለት ተከራክሯል ማለት ነው። እንግዲህ መሬቱ ተላልፎ የተሰጠው የስር ጣልቃ ገብም አቤቱታውን በማቅረብ ተከራክሯል። ለዚህ የጣልቃ ገብ አቤቱታም እንግዲህ አመልካችም የሆኑ ተጠሪዎች በስር ፍርድ ቤቶች ላይ የተለያዩ ምላሻቸውን ሰጥተዋል ማለት ነው። ጉዳዩ የቀረበለት የስር ፍርድ ቤትም እንግዲህ የግራ ቀኙን ምስክሮች ከሰማና ከሚመለከተው ያስተዳደር አካል
ስለ ጉዳዩ ተጣርቶ እንዲቀርብለት ካደረገ በኋላ አመልካችን ጨምሮ ክስ በቀረበበት ይዞታ ላይ በአካባቢው ላለ ለማንኛውም ባለ ይዞታ የይዞታ ማረጋገጫ ማስረጃ ያልተሰጠ መሆኑን ተረጋግጧል በማለት አትቷል ማለት ነው። አንድ ይዞታ ለልማት ሲፈለግ አስፈላጊው ካሳ ለባለ ይዞታው ሊከፈለውና ምትክ መሬት ሊሰጠው ይገባል። ተጠሪ ከህግ ውጪ የአመልካችን የግል ይዞታ የወሰደና ሁከት በመፍጠር 3830 ብር የሚገመት ንብረት ያወደመበት በመሆኑ ይህንኑ ገንዘብ ከፍሎ የፈጠረውን ሁከት በማቆም ይዞታውን ለቆ እንዲወጣ ተወስኗል በማለት ውሳኔ ሰጥቷል ማለት ነው። እንግዲህ ወደ ቻናል ቤተሰቦች ተጠሪ ይህን ውሳኔ በመቃወም ለጅማ ዞን ከፍተኛ የይግባኝ ሰሚ ከፍተኛ ፍርድ ቤት አቤቱታውን አቅርቧል። እንግዲህ ይግባኙ የቀረበለት ፍርድ ቤትም አመልካች ይዞታውን የገዛበትን ውልና ይዞታውን ሸጠለት የተባለው ግለሰብ መብት ያለው መሆኑን የሚያሳይ ማስረጃ አላቀረበም። አመልካች ይዞታው የኔ ነው የሚል ከሆነም በአዋጅ ቁጥር 721 2004 እንዲሁም ደንብ ቁጥር 182 2008 መሰረት ለሚመለከተው አካል ወይም ደግሞ ለሚመለከተው አካል የሚለው ለሚመለከተው የአስተዳደር አካል ማለቱ ነው አቤቱታ አቅርቦ እንዲከፈለው ማድረግ ሲገባው የሁከት ይወገድልኝ ክስ ማቅረቡ ተገቢ አይደለም በማለት የስር ፍርድ ቤትን ውሳኔ ሽሮታል ማለት ነው። እንግዲህ ይሄ የጅማ ዞን የይግባኝ ሰሚ ከፍተኛ ፍርድ ቤት ማለት ነው። ይሄን የወረዳ ፍርድ ቤት ውሳኔ ሽሮታል። ይህም እንግዲህ ውሳኔው በየደረጃ ባሉ የክልሉ ፍርድ ቤቶች ጸንቷል ማለት ነው። እንግዲህ የሰበር አቤቱታ የቀረበው ይህን ውሳኔ በመቃወም መሰረታዊ የህግ ስህተት ተፈጽሞበታል በሚል ነው። እንግዲህ ወደ ቻናል ቤተሰቦች የጉዳዩ አመጣጥ ከላይ ባጭሩ እንደተገለጸው ነው። እንግዲህ የሰበር ሰሚ ችሎቱም የህጎች ሁሉ የበላይ ህግ የሆነውን የህገ መንግስቱን አንቀጽ 40 በመተንተን መጨረሻ ላይ ውሳኔውን አሳርፏል ማለት ነው። እንግዲህ የፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ሀተታን በጋራ በምንመለከትበት ሰዓት እንዲህ ይላል። በመሰረቱ የኢፌዴሪ ህገ መንግስት አንቀጽ 40 ንዑስ አንቀጽ 4 ማናቸውም ኢትዮጵያዊ አርሶ አደር የመሬት ባለይዞታ የመሆንና ከይዞታው ያለ መፈናቀል መብት ያለው መሆኑን ይደነግጋል። የዚሁ ህግ አንቀጽ 40 ንዑስ አንቀጽ 1 እና 7 ድንጋጌዎችም ማንኛውም ኢትዮጵያዊ ዜጋ የግል ንብረት ባለቤት መሆን የተከበረለት ወይም ደግሞ የተከበረላት መሆኑን በጉልበቱ ወይም በገንዘቡ በመሬቱ ላይ ለሚገነባው ቋሚ ንብረት ወይም ደግሞ ለሚያደርገው ቋሚ መሻሻል ሙሉ መብት እንዳለው ይህ መብትም የመሸጥ፣ የመለወጥ፣ የማውረስ፣ የመሬት ተጠቃሚነቱ ሲቋረጥ ንብረቱን የማንሳት፣ ባለቤትነቱን የማዛወር ወይም ደግሞ የካሳ ክፍያ የመጠየቅ መብትን የሚያካትትና ዝርዝር አፈጻጸሙም በህግ የሚወሰን መሆኑን ይደነግጋል በማለት አትቷል። የዚሁ አንቀጽ ንዑስ አንቀጽ 8 ደግሞ የግል ንብረት ባለቤትነት መብት እንደተጠበቀ ሆኖ መንግስት ለህዝብ ጥቅም አስፈላጊ ሆኖ ሲያገኘው ተመጣጣኝ ካሳ በቅድሚያ በመክፈል የግል ንብረትን ለመውሰድ እንደሚችል ተደንግጓል። ህገ መንግስቱን ተከትሎ የወጡ ለህዝብ ጥቅም ሲባል የመሬት ይዞታ የሚለቀቅበትና የንብረት ካሳ የሚከፈልበትን ሁኔታ ለመወሰን የወጣው አዋጅ ቁጥር 455 1997 እና የከተማን ቦታ በሊዝ ስለመያዝ የወጣው አዋጅ ቁጥር 721 2004 ድንጋጌዎችም የግል ንብረት ባለቤትነት መብት እንደተጠበቀ ሆኖ መንግስት ለህዝብ ጥቅም አስፈላጊ ሆኖ ሲያገኘው ተመጣጣኝ ካሳ በቅድሚያ በመክፈል የግል ንብረትን ለመውሰድ እንደሚችል በተመሳሳይ ሁኔታ ይደነግጋሉ። እንግዲህ በተያዘው ጉዳይ ተጠሪ አከራካሪ በሆነው ይዞታ ላይ አመልካች መብት ያለው ስለመሆኑ የሚያሳይ ማስረጃ አላቀረበም። ቦታውም ለህዝብ ተሰጥቷል በማለት የሚከራከር ቢሆንም ፍርድ ቤቱ በሚመለከተው የመሬት አስተዳደርና በአካባቢው ሽማግሌዎች ጉዳዩ ተጣርቶ እንዲቀርብለት በሰጠው ትዕዛዝ መሰረት አመልካችን ጨምሮ በአካባቢው ላሉ ባለይዞታዎች የይዞታ ማረጋገጫ ማስረጃ ያልተሰጣቸው ቢሆንም አመልካች ይዞታውን በሰነድ አልባ ለረጅም ጊዜ ይዘውት የነበረ መሆኑንና ተጠሪ ከህግ ውጪ የአመልካችን ይዞታ በመውሰድ ሁከት የፈጠረባቸውና ንብረታቸውን ያወደመባቸው ስለመሆኑ ተረጋግጧል በማለት እንግዲህ ይሄ የሰበር ችሎት ትንታኔውን ቀጥሏል ማለት ነው። ውድ ቻናል ቤተሰቦች አመልካች በዚህ አግባብ ይዞታውን ይዘው ሲጠቀሙበት የነበረ ስለመሆኑ እስከ ተረጋገጠ ድረስ አግባብነት ባላቸው ህጎችና የአፈጻጸም መመሪያዎች መሰረት
ከመሬት አለመነቀልንና ካሳን አስመልክቶ ሰነድ አልባ ይዞታዎች በልዩ ሁኔታ ሊስተናገዱ የሚችሉበት ስርዓት ስለመኖር አለመኖሩ በቅድሚያ ተጣርቶ እንዲቀርብ ካልተደረገ በቀር በጉዳዩ ላይ ፍትሃዊ ውሳኔ መስጠት አይቻልም። በመሆኑም ይህ ባልተረጋገጠበት ሁኔታ በየደረጃው ያሉ ፍርድ ቤቶች የየራሳቸውን ምክንያት በመስጠት የሰጡት ውሳኔ መሰረታዊ የሆነ የህግ ስህተት የተፈጸመበት ሆኖ አግኝተነዋል በማለት እንግዲህ ውድ የቻናል ቤተሰቦች ይህ የሰበር ሰሚ ችሎት በፍርዱ ላይ ሀተታውን ቀጥሏል ማለት ነው። እንግዲህ በዚህ መልኩ ሀተታውን ከጨረሰ በኋላ በዚህም ምክንያት ተከታዩን ውሳኔ ሰጥተናል በማለት ውሳኔውን እንደሚከተለው አስፍሯል ማለት ነው። የመጀመሪያው ውሳኔ እንግዲህ ከስር ፍርድ ቤት ጀምሮ እስከ መጨረሻው በየደረጃው ያሉ ፍርድ ቤቶች የሰጡት ውሳኔ መሻሩን ይገልጻል። በሁለተኛ ደረጃ ደግሞ የጎማ ወረዳ ፍርድ ቤት አግባብነት ባላቸው ህጎችና የአፈጻጸም መመሪያዎች መሰረት ከመሬት አለመነቀልንና ካሳን አስመልክቶ ሰነድ አልባ ይዞታዎች በልዩ ሁኔታ ሊስተናገዱ የሚችሉበት ስርዓት ስለመኖር አለመኖሩ ከሚመለከተው የአስተዳደር አካል ተጣርቶ እንዲቀርብለት በማድረግና ጉዳዩን ለማጣራት የሚያስችለውን ተገቢ ነው ያለውን ትዕዛዝ በመስጠት ጉዳዩን አጣርቶ ተገቢ ነው ያለውን ውሳኔ እንዲሰጥበት ለስር ፍርድ ቤት ጉዳዩ ይመለስለት በማለት እንግዲህ ውሳኔ ሰጥቷል ማለት ነው። እንግዲህ ውድ የቻናል ቤተሰቦች ከዚህ ውሳኔ መገንዘብ የሚቻለው የተለያዩ ሰነድ አልባ ይዞታዎች ለህዝብ ጥቅም ሲባል ቢለቀቁም መንግስት ቢያስለቅቃቸውም ለሌላ ሶስተኛ ወገን ቢሰጣቸውም እንኳ የሰነድ አልባ ይዞታ በመሆናቸው ምክንያት ብቻ ከካሳ የሚከለከሉበትና በዚያ የሰነድ አልባ ይዞታ ላይ ለተፈሩ ቤትም ይሁን ቋሚ ተክሎች፣ ቋሚ ሀብት ንብረቶች የሀብት ግምት የማይከፈልበት ምንም አይነት ምክንያት የሌለ መሆኑን እንዲሁም ደግሞ ከሚመለከተው የአስተዳደር አካል ትዕዛዝ በመላክ ሰነድ አልባ ይዞታዎች በልዩ ሁኔታ ሊስተናገዱ የሚችሉበት አግባብ የሚችሉበት ስርዓት ስለመኖር አለመኖሩ ተጣርቶ ሊወሰን የሚገባው መሆኑን ከዚህ የሰበር ውሳኔ መረዳት ይቻላል ማለት ነው። ውድ ቻናል ቤተሰቦች ስለዚህ ማንኛውም የሰነድ አልባ ይዞታ ያለው ባለ ይዞታ ለህዝብ ጥቅም ሲባል በመንግስት አማካኝነት መሬቱን ሲቀማ አግባብነት ባላቸው ህጎች ይህን የካሳ ጥያቄ እንዲሁም ደግሞ በዚህ የሰነድ አልባ ይዞታ ላይ ለተገነቡ ቤት እንዲሁም ደግሞ ቋሚ ተክሎች ላይ ለወደሙ ንብረቶች ካሳ የመጠየቅ ወይም ደግሞ የዋጋ ግምታቸውን ከመንግስት የመጠየቅ መብት እንዳላቸው ባለ ይዞታዎች ማወቅ ያስፈልጋል። እንግዲህ ወደ ቻናል ቤተሰቦች ስለዚህ ይሄን ነገር አውቆ የሰነድ አልባ ይዞታ በመሆናቸው ብቻ ከካሳ የሚከለከሉበት ከሀብት ንብረት የዋጋ ግምት የሚከለከሉበት አግባብ የሌለ መሆኑን ማወቅ ያስፈልጋል። እንግዲህ ወደ ቻናል ቤተሰቦች እስካሁን ድረስ ያሳየኋችሁ በፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የተሰጠውን ይህን አስደሳች ውሳኔ ነው። እንግዲህ ይህ ውሳኔ ለብዙዎች የሚጠቅም አስባለሁ። ጥሩ ነጥብ እንዳገኛችሁበት ተስፋ አደርጋለሁ። እንግዲህ ለዛሬ የነበረኝ የህግ ምክርና ትንታኔ ይሄን ይመስላል። እስካሁን ድረስ የቻናል ቤተሰብ ያልሆናችሁ ሰዎች ካላችሁ ሳብስክራይብ በማድረግ ተቀላቀሉ። እንዲሁም ቪዲዮውን ላይክ፣ ሼር በማድረግ ቻናሉ እንዲያድግ የበኩላችሁን አስተዋጽኦ አበርክቱ። ኮሜንት ካላችሁም ኮሜንት ቦክስ ላይ ማስቀመጥ ትችላላችሁ። አብራችሁኝ ስለነበራችሁ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቻው ቻው ባባይ።